መንገድ ላይ ሲያገኙ እኔ መንገድ ላይ ራሱ መቅዲ በመጣሽና እንደው አንድ ነገር ባለች እያልኩ ነበር። በጣም ብዙ ሰው ናፍቆሽ ነበር። አግማጣው ወስ ተጉዳው ሰው ይለ ትናንትናችንን የቀየረችልን ማናት? ትናንትን ያለፍንባት ማናት? ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ይሄንን ቻናል ቀለል ያደርጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ትላንትናችንን የቀየረችልን ማናት? እስኪ ኮሜንት ላይ ጻፍ ያደርጋችሁ አስደስቱኝ። ወደ ቪዲዮቹ እመቤት የማርያም አላህ ይዘንልሽ ሰማይ ላይ ተገኘ ባለለዛው ልጅሽ ሳይወገድ ደህና ስጦታ አልነካው ያወሩበት ውጤት ተሰፈረ ነው። እመቤት የማርያም እኛማ ስንወድሽ ሞታን ተገኘ ሰማይ ወጥቷል ልጅሽ ሞተ ከሚላለ ማን ይሆን ወዳጅሽ ነው? እኛም እመቤት የማርያም እኛ ኢየሱስም ዋው እጅግ በጣም ደስ የሚል ነው። አባታችን የተናገሩት ስለነታችን ስለ ቅድስት ድንግል ማርያም የተናገሩት ንግግር እጅግ በጣም ነው የገረመኝ። ምክንያቱም እኛ አባታችን የሙስሊም እምነት ተከታይ ናቸው፣ ግን ስለነታችን ስለ ቅድስት ድንግል ማርያም የተናገሩት ንግግር እጅግ በጣም ነው የሚገርመው። ታዲያ ይህን ሰሙ ምን አይነት ስሜት ተሰማችሁ? እስኪ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። በኦክስጅን የምትተነፍሰው እህታችን አዲስ መዝሙር አውጥታለች፣ ልትለቅ ነው። እህታችን ሀና ማርያም አንተ ያደረክልኝ የተሰኘ አዲስ መዝሙር አውጥታ ጨርሳለች። ሰኔ 27 የኔ እውነት ዩቲዩብ ቻናል ላይ እንግዲህ ሰኔ 27 ይለቀቃል። ሁላችሁም ኦርቶዶክሳውያን እንግዲህ ቪዲዮን በማየት እህታችንን አበረታቱ። በጣም ደስ የሚል ዜናን የሰማነው ቤተሰቦች፣ እህታችን እንዲህ በኦክስጅን እንደተነፈሰች እግዚአብሔርን ለማመስገን መዝሙር ልትወጣ ነው። እጅግ በጣም ነው የሚገርመው። ይህንን ቪዲዮ የምትመለከቱ መላው ኦርቶዶክሳውያን ይችን እህታችንን ሀና ማርያምን አበረታቷት። እጅግ በጣም ደስ የምትል ወጣት ነች። በተቻላችሁ አቅም ይችን እህታችን አበረታቷት እና የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ወደ ኔክስት አግማጣው ወስ ተጉዳው ሰው ይለ ከታታሁለት በህይወት መኖሪ ቤተሰቦች እጅግ በጣም የሚያሳዝን ፎቶ ነው ሰሞኑን በሶሻል ሚዲያ ላይ ሲዘዋወር ያየነው። ይቺ እህታችን የምር ቀነኒ አዱኛ ነች ወይ? እስኪ ጥያቄ ኮሜንት ላይ መልሱልኝ። እኔ አልገባኝም። ምክንያቱም ምን ያክል ደረጃ ብትደበደብ ነው እንደዚህ ፊቷ ተቀይሮ ፎቶ የተለቀቀው? ሊያውም የተለቀቀው በሷ በራሷ የቲክቶክ ቻናል ላይ ነው። እጅግ በጣም ነው የገረመኝ። ታዲያ ይሄን ፎቶ ስታዩ ምን አይነት ሀሳብና አስተያየት ተሰጡበታላችሁ? እጅግ በጣም የሚያሳዝን ነገር ነው ያጋጠመን። አሁንም ፍትህ ለቀነኒ ማለታችንን እንቀጥልላለን ቤተሰቦች። ብዙዎቻችን እጅግ በጣም ብዙ ጊዜ ሲያስቀን የከረመው ኮሜዲያን ደረጀ ኃይሌ ዛሬ አልቅሷል። ያለቀሰበት ምክንያት ምንድነው? እስኪ እሱ ቪዲዮ አይተን እንመለስ። ደርዬ ከዚህ እድሜነት ይነስተ ወዳለው ኩራትና ኩራ ይሄ ደረጀ ኃይሌ ነው። ደረጀ ኃይሌ ሀገሪቷ ለኢትዮጵያ ለኪነጥበቡ ድንቅ ያደረገ ሕይወቱን ላይ የሰጠ ሰብሳቢያችን ደረጀ ኃይሌ ነው። ይሄ ስንቱን አስታወስኩት ስንቱን አሰብኩት ልቤን በደስታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳይ ሁሉም እንደገና ኑሮን ቢያሰላስል ታሪኩ ጊዜ አይኑን ይመስል ያንን ይመስል እስኪ የነበር ያውቃል እስኪ ያየና እስኪ የነበር ያውቃል እስኪ
ስንቱን ደጅ ልጽናል ማለዲ ይሽሽስ ክንብሌ ይቀን በቀን የዛሬው ልዩ ቤተሰቦች እንዳያችሁት ነው ብዙዎቻችንን ሲያስቀን የከረመው ለዘመናት ሲያዝናና የከረመው ደረጀ ኃይሌ ዛሬ ደግሞ አልቅሷል። ያለቀሰበት ምክንያቱ ምንድነው? ጓደኞቹ ተሰብስበው የሥራ ባልደረቦቹ እንዲሰርፕራይዝ አድርገው አስለቅሰውታል። እጅግ በጣም ደስ ይላል። ብዙ ጊዜ ኢትዮጵያ ውስጥ ትላልቅ ስራ የሰሩ አንጋፋ አርቲስቶች አይከበሩም፣ አይወደሱም። ከሞቱ በኋላ ነው እንደዚህ አይነት ፕሮግራም ይዘጋጅላቸው። ዛሬ ግን ደረጀ ኃይሌ በህይወት ቆሞ ይሄን የመሰለ ፕሮግራም ተዘጋጅቶለት እጅግ በጣም ደስ የሚል ፕሮግራም አሳልፏል፣ አልቅሷል። ብዙዎቻችንንም አሳዝኖናል። ታዲያ የልብ ጓደኛው የነበረው የቀድሞው ጓደኛው ሀብቴ እዚህ ቦታ ላይ ቢገኝ ምን ያክል ደስ እንደሚል አስቡት ቤተሰቦች። እሱ ግን ፈጣሪ አልፈቀደምና ዛሬ አጠገባቸው አልነበረም። እሱ ምን ያክል ደስታ ተሰማችሁ? እስኪ ለደረጀ ኃይሌ ያላችሁን ፍቅር ኮሜንት ላይ ግለጹልን። ወደ ኔክስት ቪዲዮ። ሰሞኑን እጅግ በጣም ሲያነጋገር የነበረ አንድ መረጃ ነበረ። እሱ ምንድነው? በሰይፉ ኦኒቤስ ላይ የቀረበች አንድ እህታችን አርቲስት ነች፣ ታውቋታላችሁ ሁላችሁም። ሲንግል ማም ነኝ፣ የተማርኩ ነኝ፣ ገንዘብ አለኝ፣ ብቻዬን ነው ልጄን ማሳደገው፣ ምንም የመጣብኝ ነገር የለም ብላ ነበር። ታዲያ በዚህ ጉዳይ ላይ እስኪ የተሰማትን እና ሀሳብና አስተያየት አንድ እህታችን ልትነግረን ትፈልጋለች። እስኪ እሱ ቪዲዮ አይተን የተማርኩ ነኝ፣ ገንዘብ አለኝ፣ እኔም ባላ ያስፈልገኝም ልጆቼም አባት ያስፈልጋቸውም ያለች ሲንግል ማም ታውቃላችሁ? የሲንግል ማሞች ጉዳይ በጣም መነጋገሪያ ሆኗል። ግን በሰፈራችን ልጆቻቸውን ብቻቸውን የሚያሳድጉ አባቶች የሉም እንዴ? ሲንግል ዳዶች አሉ እኮ። አንድም አዋቂ ወይም ታዋቂ ሆኖ ሚዲያ ላይ ስላልቀረቡ ወይንም ስላልተናገሩ ነው። እነኚህ ሴቶች ግን በአንድም በሌላ ሚዲያ ላይ ሲቀርቡና ስለ ቤተሰባቸው ሲጠየቁ ሲንግል ማም ነኝ እያሉ እየሰማናቸው ነው። ይህ ነገር በጣም ሲደጋገም ብዙ ሰው እየጠየቀ ነው። እነዚህ ሴቶች ባላቸውን በሞታተው ወይም ደግሞ ህይወታቸውን ሊያስከፍል የሚችል እዛ ትዳር ውስጥ የሚያድጉትንም ልጆች ከባድ ሁኔታ ውስጥ የሚጥል ነው ብለው ሲያስቡ ብቻቸውን ልጆቻቸውን ለማሳደግ የወሰኑ ናቸው። ታዲያ እነዚህ ሴቶችን የምንወቅሰው ለምንድን ነው? ድሮ የነበረ አይደለ እንዴ? ለምንድን ነው እንደ አዲስ ያየ ነው? በእናቶቻችን በአያቶቻችን ጊዜ ልጆቻቸውን ብቻቸውን የሚያሳድጉ ሰዎችም ነበሩ አሉም። አሁን ሚዲያ ላይ ወጥቶ በብዛት ስንሰማው ጥያቄ ሆነብናለን። እርግጥ ነው የኔም ጥያቄ ይሄን ያህል ፖድካስቶች ሲበዙ መገናኛ ብዙሃኑም እንደዚሁ ሲበዙ እነዚህን ጥያቄዎችን ስንጠይቅ የሚያስከትለውን ውጤትን እናስበዋለን ወይ? ከምን አንጻር ነው ያንን ጥያቄ የምንጠይቀው? ስንመልስስ በምን መልኩ ነው የሚለው ነገር መታየት አለበት፣ ለባለሙያው የሚተው ማለት ነው። ከዛ ባሻገር ደግሞ እንደምታውቁት ሶሻል ሚዲያው ላይ የሚነገረው ጥሩ ነገሩ ነው። ሀብት አላት፣ የተማረች ናት፣ ልጇን ብቻዋን ታሳድጋለች። እንደዛ ነው አይደለም? የትኛውንም ያህል ገንዘብ ብታጠራቅም፣ የትኛውንም ያህል ዲግሪ ዶክትሬት ብትደረድር ለልጇ የአባትነትን ቦታ በፍጹም መተካት አትችልም። ልጅ ከእናት ከአባቱ ጋር ማደግ አለበት። ነገር ግን አስቸጋሪ ሁኔታ ውስጥ ገብታ ያች ልጅ ያንን ምርጫ ስትወስድ ለምንድን ነው የምትወቀሰው? ለምንድን ነው የሆነ ተአምር የሆነ ወረርሽኝ ነገር እንደመጣ ተደርጎ በጣም መነጋገሪያ የሚሆነው? እና በተለይ ብቻቸው ልጆቻቸውን አሳድገው የሚደነቁ አባቶችን ወደፊት ማውጣቱ ምናልባት ነገሩን ባላንስ ለማድረግ ያግዘን ይሆናል እንጂ እንደው ሴቶችን ለመጨፍጨፍ፣ ሴቶችን ለማጣጣል፣ በኢኮኖሚ አቅም ራሳቸውን መቻላቸውን፣ በአካዳሚክ እንደዚሁ በትምህርት ራሳቸውን ለመለወጥ መጣራቸውን ከዚህ ጋር ማያያዙ ተገቢ አይመስለኝም ለማለት ነው። እሺ ቤተሰቦች እህታችን ተናገር ነው ሰማችሁት። ሲንግል ማሞች እናንተስ ታበረታታላችሁ አታበረታቱም? ምናልባት በአጋጣሚ ከባሏ ጋር የተፈታች ሴት ብቻዋን ሴት ልጅ ሆና ልጅ ማሳደግ ትችላለች። ግን ሚዲያ ቀን ላይ ቀርባ ገንዘብ አለኝ ዲግሪ አለኝ ሲንግል ማምነትን ደግፋለሁ ብላ ግን እንደኔ እንደግል ሀሳብ ማውራት የለባትም። ምክንያቱም እጅግ በጣም ብዙ ባለተዳሮች አሉና ትዳራችሁን ፍቱ፣ ሴትነት ነፃነታችሁን ታገኙበታላችሁ ያለች ነውና ይህን ሀሳብ እኔ እቃወማለሁ። ሰሞኑንም ፌሚኒስት ናን ሲባል ሰምታችኋል በሶሻል ሚዲያ ላይ። እሱንም ሀሳብ እኔ አልስማማበትም። ምክንያቱም አንድ ሴት ልጅ ከባሏ ጋር ተጋብታ ነው መኖር ያለባት። ከባሏ ጋር ደግሞ ተጋብታ ስትኖር ልጆቿን በጋራ ነው ማሳደግ ያለባቸው። ምክንያቱም እናትና አባት የሌላቸው ልጆችን ከማሳደግ በጋራ ተስማምተው ቢያሳድጉ ብዬ እስማማለሁ። ይህ የኔ የግል ሀሳብ ነው። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? ያላችሁን ሀሳብና አስተያየት ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምህረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምህረት አምላክ ካንተ ጋር የለም ማለት ነው።
ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚኦ ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 ነው እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ የሚለው ዮሐንስ አፈወርቅ በቅዳሴው ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለው። እግዚአብሔር የምህረት አምላክ ነው። ነገም ስንለምነው የሚሰማ ይቅር የምንል ከሆነ ነው። እሺ ቤተሰቦች እንደሰማችሁት ነው። ብዙ ጊዜ አባ ገብረ ኪዳን የሚያስተምሩት ትምህርት እጅግ በጣም ደስ የሚል ትምህርት ነው። ብዙ ጊዜ አጋርቻችኋለሁ። ታዲያ ዛሬ የተናገሩት ንግግር እጅግ በጣም ደስ ይላል። ቂም ይዞ ጸሎት ሳጊዞ ስርቀት የለም ነው ይባለው። አባታችን የተናገሩት ንግግር እጅግ በጣም ደስ ይላል። ቂም ይዘን ሰውን ይቅርታ ሳንል እንዴት ነው ጸሎት ብንጸልይ ፈጣሪስ የሚሰማን? ያሉት ንግግር እጅግ በጣም ደስ ይላል። የተጣላን ሰዎች ይቅር እንባባል፣ ቂም አንያዝ። ይህ የአባ ገብረ ኪዳን ትምህርት እጅግ በጣም ደስ ይላል። ታዲያ አባታችን የአባ ገብረ ኪዳን ትምህርትስ እንዴት አገኛችሁት? እስኪ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉት። መቅድዬ ስለመጣች በጣም ደስ ብሎናል። በተለያዩ ሶሻል ሚዲያዎቻችን መንገድ ላይ ሲያገኙ እኔ መንገድ ላይ ራሱ መቅዲ በመጣሽና እንደው አንድ ነገር ባለች እያልኩ ነበር። በጣም ብዙ ሰው ናፍቆሽ ነበረ። ረባሽ ሰው እንደዚህ ነው። ቤት ውስጥ እኮ የሚረብሽ ልጅ ይናፈቃል አይደል? መቅዲ ይሄ ቤት የሚያሞቅ የሚባል ሰው አለ አይደለ? በቃ ጨዋታ እወዳለሁ። ጨዋታ አዋቂ ደስ ይለኛል። የጨዋታ ሰው ነኝ። በቃ መሳቅ፣ መጫወት፣ መዝናናት ማሳቅ እወዳለሁም ሳላስበው ደግሞ ለካ አዝናናለሁም ሰው። ለዛም ነው በጣም ተመልካቹ በጉጉት ነበር ሲጠብቅሽ። ማውጣቸው ካራክተሮች አሉ ገና ቤት ስትቀመጥ። እሺ ቤተሰቦች ይሄን ቪዲዮ ምን ላጋችሁት ነው? የኢቢኤስ ድምቀት መቅዲ ወደ ኢቢኤስ በድጋሚ ተመለሰች የሚባለው ንግግር ከእውነት የራቀ ውሸት ነው። ይሄ ቪዲዮ በቀደሞ ጊዜ መቅዲ ኢቢኤስ በነበረችበት ሰዓት ላይ ተቆርጦ የወጣ ያኔ ያወራችው ንግግር ነው እንጂ አሁን ላይ መቅዲ ወደ ኢቢኤስ ተመልሳ አይደለም። ታዲያ ይህ ቪዲዮ በሶሻል ሚዲያ ላይ ሲዘዋወር ብዙዎች ሀሳብና አስተያየት ሲሰጡበት እኔም ለእናንተ አጋሪቻችሁ ነበረ። መቅዲ ግን ወደ ኢቢኤስ ብትመለስ ምንኛ ደስተኛ ትሆናላችሁ? እስኪ ለመቅዲ ያላችሁን ፍቅር አሳዩን ኮሜንት ላይ። መቅዲ እንዴት እንደምትወዷት እስኪ ሀሳብና አስተያየታችሁን ግለጹልን። ወደ እኔ ወንድና ሴትን የሚያመሳስላቸው ብቸኛ ነገር ቢኖር ሁለቱም ሴት ያሉ አቤት አፈታታ ጨው ልንገራችሁ። ማል ከተማ ላይ ሁለት መኪኖች ይጋጫሉ። አንዷ ሴት ነች፣ አንዱ ወንድ ነው። ከዛ ፕላን ሊያስነሱ ትራፊክ እስኪመጣ ድረስ ብለው እዛ ወሬያቸውን እያወሩ ምናምን ሳይታሰብ ጨዋታው ይደምቃል ምናምን ኮከባቸው ይገጥማል። አረ እንደው መኪናው ውስጥ ወይን አለ ላምጣልን እየጠጣን እናወራለን ብላ ወይን አምጥታ ትቀዳለታለች፣ ለራሷም ትቀዳለች። በኋላ ትራፊኩ ስራውን ጨርሶ ፕላን ሊያነሳ ሲመጣ የሷ ብርጭቆ ሙሉ ነው፣ ወንድ ልጅ ጨብሷል። አልኮል ቴስት ሲደረግ ማን ተባተኛ እሱ ቱርኩስ አለያሱይ ስለምን ተዝናችሁ? እሺ ቤተሰቦች አንድ ብርንም እንደሰማችሁት ነው። አንድ ብር ነው ጨዋታ ያልቅበትም። ብዙ ጊዜ የተለያዩ ንግግሮችን በመናገርና ቀልድ ጫሪውን ንግግሮችን ሲናገር ነው የምናውቀው። በዚህ ሀሳብስ እንዴት ተስማሙትበታላችሁ? ብዙ ጊዜ ሴት ልጆችን ማመን ትንሽ ከበድ ይላል፣ ግን የአንድ ብር ንግግር ነው እንጂ እኔ እንኳን ሴቶችን አምናለሁ። ከቤተሰቦች ጋር ያጣላኝ አንድ ብር አይመስላችሁም? ብዙ ጊዜ ሴቶች ከወንዶች ትንሽ በብልሃት ይበልጣሉና ልጁን ሸጉዷለች፣ ምንም ማድረግ አይቻልም። ታዲያ ትራፊክን መጥቶ ከመቀጣት በዚህ አይነት መንገድ መፋታት አይቻልም? በዚህ ጉዳይ ላይ የተሰማችሁን ሀሳብና አስተያየት ግለጹልኝ። ሴቶች እህቶቻችን ደግሞ ይህን ቪዲዮ ስታዩት ብዙ ላይክ እንደምታደርጉት አልጠራጠርም። ምክንያቱም ልጅቷ ያደረገችው ነገር እጅግ በጣም ደስ ይላል። የሚደፍር ወንድ ባይተው ቁርጭምጭሚትሽን ማይቶ ሊቆምበት ይችላል። እውነቴን ነው። ሴት ለሴት ይሳሳማል፣ ወንድ ለወንድ መሳሳም ብቻ አይደለም። ይሄ ማህበረሰብ ቋንቋው ስድብ ነው። ስለዚህ እየወጣን ኢትዮጵያ ኖ እኔ አይደለም እያልኩ ያለሁት። በመጀመሪያ ደብል ስታንዳርዱን አድሬስ ማድረግ ፈልጌ ነው። ሴት በዛ ጎመን ጠነዛ እየተባለ እርስ በርስ እንድንፎካከር በመልክ በእድሜ በልጅ መውለድ ባለመውለድ በማግባት ባለማግባት በወንድ አቴንሽን ስንበላላ የእሷን ቀሚስ አየሽው ፒንክ ነው፣ የእሷን ቬሎ እዩ። ወንድ ብንሆን ኖሮማ ልክ እንደ ወንዶቹ ጫካ ገብተን ድንጋይ እንትን ብለን ፎቅ መስታወት ሰብረን ምናምን ጠመንጃ ሰርቀን ጠመንጃ ይዘን ምናምን ይሄኔ ጦር ሜዳ ውስጥ ገብተናል። እሺ ቤተሰቦች እህታችን በሶሻል ሚዲያ ላይ የምትንቀሳቀሰው እንቅስቃሴ በጣም ነው የሚገርመኝ። ፌሚኒስት ነኝ ትላለች፣ የፌሚኒስት ባንዲራ ነኝ ትላለች። የምትናገራቸው ንግግሮች፣ የምታደርጋቸው ድርጊቶች እጅግ በጣም ነው የሚገርመው። አሁን ራሱ የተናገረችው ንግግር እጅግ በጣም ነው ያስገረመኝ።
ብዙዎቻችሁ ታውቃታላችሁ። ብዙ ሰዎች እንተሞግታለች በክርክር ማንም ሊቻት አልቻለም። እጅግ በጣም የሚገርም ንግግር ነው የምትናገረው። ግን እኔ በሷ ሀሳብ አልስማማም። ማለትም ፌሚኒስት በሚባል ነገር በፍጹም አልስማማም። ይሄ የኔ የግል ሀሳብ ነው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ እናስታላችሁ? ቤተሰቦች እስካሁን በብዙ ነገሮች ላይ ተበረናል። ብዙ ቁም ነገሮችን አውቀናል። በሚያስቁ ነገሮችም ስቀናል። ታዲያ ይህንን ቻናል አዲስ ሆናችሁ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አልጠራጠርም። እንዲሁም ወንድማዊ ምክር ካላችሁም ኮሜንት ላይ ገብታችሁ የተሰማችሁን ሀሳብና አስተያየት ጻፉልኝ። በቀጣይ በሚገራረም ቪዲዮ እስክንገናኝ ድረስ ሰላምን ሁሉ ይግጠማችሁ። ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አለለት። መልአክ ቀልድ አያውቁ አልፉ ውልፍት ከተሉ ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰሰ ታረቅ ሾጥር ቢያረግ። ፓስተር ቸሪ ስለ መላእክቶች የተናገረው ንግግር ስትሰሙ ምን ያህል ደስተኛ ናችሁ? እስኪ ቤተሰቦች የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። እጅግ በጣም ደስ የሚል ንግግሮችን ነው ፓስተር ቸሪ የሚናገረው። አንዳንዴ ወጣቶችን የሚያነቃቃ ንግግሮችን ይናገራል። ትናንትናችንን የቀየረችልን ማናት? ትናንትን ያለፍንባት ማናት? አሕዛብ እየጠሏት ዛሬም እኛ ከፍ የምናረጋት ማናት? የመኖራችን ሚስጥር ማናት? ዛሬም ስሟን የምንጠራው ነገም የምናወድሳት ማናት? ማርያም 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 እንላለን። ዛሬም ስሟን አንሰለችውም። ዛሬም ነገም ከዛ በኋላም ከፍ እናረጋታለን። እሷስ አሁንስ ማናት? ትናንትናችንን የቀየረችልን እናታችን ቅድስት ድንግል ማርያምን እንደዚህ ወጣቶች ተሰብስበው ሲያመሰግኗት ሲያከብሯት እጅግ በጣም ደስ ይላል። ምስል አያያዛቸው ራሱ እጅግ በጣም ነው የተመቸኝ። ቤተሰቦች መቼ ነው ታዲያ ሰብስብ ብለን እዚህ ጉዞ ብንሄደው? እስኪ አንድ ቀን አዘጋጁና እዚህ ቻናል ላይ ተመካክረን ጉዞ ብንሄድበትን ቀን ቀጠሮ ያስይዛችሁ ልጅ ስደቱ ማተቤን አጠበቀው በሞት መንደር በሐዘን ውስጥ በመከራ አየሁትኝ እግዚአብሔርን ከኔ ጋራ መከራው ክርስትናዬን አጣፈጠው ስደቱ ማተቤን አጠበቀው በሞት መንደር በሐዘን ውስጥ በመከራ አየሁትኝ እግዚአብሔርን ከኔ ጋራ። ዘማሪ ቴዎድሮስን የመሰለው ይህን ዘማሪ ሲሰሙ ማን ነው? እስኪ ይህ ወጣት ወንድማችን እጅግ በጣም ደስ የሚል መዝሙር ነው የሚዘምረው። አዳዲስ መዝሙሮችን አውጥቶ የእሱን መዝሙሮች ለመዘመር ያብቃን። ቤተሰቦች እስካሁን ብዙ ቁም ነገሮች ሰምተናል፣ ብዙ ነገሮች ላይ ተጫውተናል፣ በሚያስቁ ነገሮች ስቀናል። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉ። ይህንን ቻናል ላይክ አድርጋችሁ መጀመራችሁን አድርገልኛልና በቸርነት አመሰግንሃለሁ። እልል ጭብጨባ ለዓለም አማኑኤል እገዛልሃለሁ መዳን ለዓለም እልል እያላችሁ እያጨበጨባችሁ አመስግኑ። መድኃኔዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረቋ ወደ ቤትህ ማለማትን አሳልፎ የሚለው ማችሁ አድምጡ